ለሶስት ሰዎች ደግሞ ያለኝ ፍቅር በጣም ብርቱ ነው ይላል አላህ። ሶስት ሰዎችን እወዳቸዋለሁ። ሶስት አይነት ሰዎችን ደግሞ የበለጠ ብርቱ ነው ውዴታዬ፣ ለነሱ ያለኝ ውዴታ። እነማን ናቸው? በጣም ያጓጓል። አላህን የሚገዙ ሰዎችን በሙሉ እወዳቸዋለሁ። ወጣት የአላህ ተገዢዎችን ደግሞ በጣም እወዳቸዋለሁ ይላል አላህ። ኡሂቡ ጣኢዒን ወሑቢ ሊሻብ ጣኢዒ አሸድ። ወጣት ሆኖ ደግሞ ብዙ ፈተናዎችን አልፎ ሁሉም ነገር ይጠራዋል። ያን ሁሉ ተቋቁሞ እኔን ማምለክ ላይ የሚጸናን ወጣት ይበልጥ እወደዋለሁ። ለሱ ያለኝ ፍቅር ብርቱ ነው ይላል አላህ። ወኡሒቡ ልሙተዋድዒን፣ ትሁቶችን እወዳቸዋለሁ። ወሑቢ ሊልገኒይ ልሙተዋድዒ አሸድ። ሀብታም ሆኖ ብዙ ንብረት ያለው ሆኖ ትሁት የሆነን ሰው ደግሞ የበለጠ እወደዋለሁ። ምክንያቱም ሀብት ሲመጣ እብሪት ይመጣል። የሚቀይሩ ነገሮች አሉ። ኢነማ ኡቲቱሁ ዐላ ዒልሚን ዒንዲ ይባላል። ቃሩን ምን እንዳለ ቁርአን ላይ ሲነግረን ይህንን ሁሉ ንብረት ያገኘሁት እኮ በእውቀቴ ነው በብልሃቴ ነው አለ። ፈኸሰፍና ቢሂ፣ ጥፋት ነው የሚከተለው ምን ጊዜም። አለም ተረ ልአንሃረ ተጅሪ ምን ታሕቲ፣ ወንዙን አትመለከቱም እንደ የሚፈሰውን ብሎ ኮራ። ወንዝ ውስጥ አላህ ጣለ። እንትኑ አይቆይም። ተከቡር ያለበት ሰው አሰምቱ ነው ብለናል። ሰብረዋለሁ ብለናል። ሙተዋድዕ የሆነን ሰው አላህ ይወዳል። ማንንም ገንዘብን ባይኖረው ትሁት የሆነን ሰው አላህ ይወደዋል። ኖሮት ደግሞ ትሁት የሆነን ሰው የበለጠ አላህ ይወደዋል። የሰውም ልጅ በጣም ያከብረዋል፣ በጣም ይወደዋል አይደል? ወኡሒቡ ልኩረማ፣ ቸሮችን እወዳለሁ። ቸር የሆኑ ሰዎችን በሙሉ እወዳቸዋለሁ። ወሑቢ ሊልፈቂር ልከሪም አሸድ። ሱብሓነላህ። በጣም ድሃ ሆኖ ግን ቸር የሆነን ሰው ደግሞ የበለጠ ለሱ ፍቅሬ ብርቱ ነው ይላል አላህ። ብዙ እያስፈለገው አይደል? እሱም የሚፈልገውን ነው እየሰጠ ያለ። እየፈለገው ያንን ነገር ግን ይሰጣል፣ ቸርነት ውስጡ ስላለ። በነገራችን ላይ በቸርነት በጣም የሚታወቀው በታሪክ ሐቲም አጣኢ ነው ይባላል። በጣም ቸር ነበርና እናቱ በእሱ በሞተበት ጊዜ በጣም አዝነው ነበር እና ልጃቸው የሐቲም ወንድም አይዞሽ እናቴ እኔ ያለሁልሽ እኮ፣ አይ እንደሱ እንኳን አትሆንም፣ እሱ ማለት ሕፃን እያለ ሌላ ሕፃን ሌላኛውን ጡቴን ካልጠባ አይጠባም። ከዚያ ነው የጀመረው። ሌላ ሕፃን ካልያዝኩ የሚጠባ አይጠባም። ኢኔት የሆነ በቃ ተፈጥሯዊ ቸርነት ያላቸው ሰዎች አሉ። ደሃም ሆነው ራሳቸውን የሚረሱ ማለት ነው። አይሻ ረዲየላሁ ዐንሃ እንደዛ ነበረች አይደለ? ሰደቃ ስትሰጥ ሰጣ ጨርሳ ምን ነው ማፍጠር ያላስቀረሽም ወይ አለቻት ኻዲማ። አታስታውሽኝንም ወይ? ረስተዋለች። ለጾም ማፍጠሪያ ማስቀረት እንዳለባት ረስታለች አይሻ ረዲየላሁ ዐንሃ። እንዲህ አይነት ሰዎችን አላህ የበለጠ ፍቅሬ ብርቱ ነው ይላል።